አንደኛው ወጥተሽ መኪና ብትሸለሚ መኪና መንዳት ትችያለሽ? መኪና መንዳት አልችልም። ታዲያ እንዴት ልታረጊ ነው? ሹፌር አዘጋጅቻለሁ። ለዳግማዊት መልካም እድል እንመኛለን። እኔ እኮ ነኝ ማገባት። ከዚህ ውድድር ውጤት በኋላ ምኞቱ ሰምሮ መኪናና ባል በአንድ ጊዜ በመገኘቱ አድናቂዎቿ ብቻ ሳይሆን መላው ሙሽሮችን የሚያደንቃቸው ህዝብ ምኞቱን ቀይሮ ትዳራቸው የአብርሃምና የሳራ ይሁንላቸው ብለው ነበር። እንደተጠበቀውም ሁለቱም አርቲስቶች አንዱ ሌላኛውን የሚያደንቅ በአንድነት የአርት ቋንቋን የማያወሩ ነፃነት ታክሎበት ዓላማቸውን ለማሳካት ሲተጉ ታይተው ነበር። አንድ ላይ በቆዩት ጊዜያቸውም የሚያስቀና ትዳር ብቻ ሳይሆን 3 የሚያማምሩ ልጆችን አፍርተዋል። አርቲስት ዳግማዊ ምድር ላይ ካሉ ነገሮች ሁሉ በላይ የምትፈራውን ልጅ መውለድ ለሱ ፍቅርና በሱ ትዕግስት ደፍሬያለሁ ስትል በአንድ ወቅት ተደምጣ ነበር። ሁለቱም ተወዳጅ አርቲስቶች ቤታቸውን የፈጠራ ኃይል ማምንጫ ያደረጉ የተፋቀሩና ህልማቸውን ሲገነቡ የተመለከትናቸው ቀላል ሊባል የሚችል ጊዜ አልነበረም። አርቲስት ዳግማዊ ከባሏ ጋር ለመሆን ስትል ቤተሰቦቿን በተለይ ደግሞ አባቷን እንዳስቀየመች ይታወቃል። ነገር ግን ይህ በብዙ መከራና ስቃይ የተገነባው ትዳር ስለማብቃቱ የአደባባይ ጉዳይ ከሆነ ሰነባብቷል። እኔ እኮ ነኝ ማገባት። ሆሊውድ ያሉ አክተሮች ጋር ፊት የሚያደርግ ነው። ምንም ይሄ ጥያቄ ነው ይለኛል። ከዚህም በላይ ፈተና ሊገጥመን ይችላል ይለኛል። እኔ ደግሞ እስካሁን ካሳለፍ በላይ አይመጣም ነው የምለው። ከሳሎን በጓዳው የተበላሹ ነገሮች ስለነበሩ እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ታናሽ እህቷ አለች፣ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው ሲንግል ማም ሲኮን ወይም አንድ እናት ለብቻ ልጆቿን ስታሳድግ በእርግጠኝነት በአንድ ነገር ተገዳ ነው ሊሆን የሚችለው፣ ፈልጋው ሳይሆን። አያያዙን ማወቅ ያንተ ድርሻ ነው። በሰዎች ማመካኘት አይቻልም። ሰዎች ናቸው ህይወቴን የበጠበጡት። የሰው አይን ነው የበላው ምናምን። አንዱ ዝም ብሎ እየቻለ ሌላው የበላይ ሆኖ ህይወት አይኖርም። እኔ እኮ ትዳሬን ብዬ እኮ ቤተሰቦቼን ትቻለሁ። ማንንም የወጥ ይፈት ተጠያቂ ላደርግ አልችልም። ይህ ያስቀና የነበረው ትዳር ጥያቄ የሚነሳበት የጀመረው በመጀመሪያ ሚስት ዳግማዊ ፀሐዬ ሌላ ወንድ አይታለች በሚል አሉባልታ ሲታመስ ቆይቶ ተዋናይ ሳምሶን ታደሰ አሜሪካ ከምትገኝ ሴት ጋር ግንኙነት ስለመፍጠሩ የሚያሳይ መረጃዎች ሲወጡ ቆይቶ ነበር። ነገር ግን በመጀመሪያ ላይ ሁለቱም ባለትዳሮች ለአሉባልታው መልስ ከመስጠት ይልቅ ዝምታን መርጠው ነበር። ይህ ዝምታ ያበቃው አርቲስት ዳግማዊ በኢንስታግራም ገጿ ላይ ያጋራችው መረጃ ግን ለጥርጣሬዎቹ መልስ የሰጠ ነበር። በዚህ መልእክቱን ባጭሩ እየተወራ ያለውን ነገር እውነት እንደሆነና አረጋግጣም ጉዳዩ ወደ ሕግ እንደወሰደችው ነበር ያሳወቀችው። በዚሁ ባስቀመጠችው መልእክት ላይ ለተከታዮቿም በተለይ ደግሞ አሜሪካ ለሚገኙት ተጨንቀው መረጃውን ላጋሯት ምስጋናን አቅርባ ነበር። እና ደሳለኝ ነው ሀገር እያፈረሰ ያለው ብለው ከዚህ በኋላ ፓስተር ቸሬ ጣልቃ ገብቶ አስማምቷቸዋል ተብሎ በሶሻል ሚዲያ ሲንሸራሸር አብረን ተመልክተናል። እውነትም ይህ ለጊዜውም ቢሆን ትዳሩ የታከመ ይመስል ነበር። ነገር ግን አርቲስት ሳምሶን ታደሰ ቤቢ በሰይፉ ኢቢኤስ ላይ በመቅረብ ከብዙ ትዕግስትና ልፋት በኋላ ትዳራቸውን ማትረፍ እንዳልቻሉና በፍቺ እንደተጠናቀቀ መግለጹ ይታወሳል። ከዚህ በኋላም ይህ ጉዳይ በሶሻል ሚዲያ በዋናነት ሲጋራ ነበር የሰነበተው። ነገር ግን ጉዳዩ ማለትም ፍቺው ወደ አለመግባባት እንደተለወጠ የሚያሳይ በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር የነበረው የአርቲስት ዳግማዊ ፀሐዬና ሳምሶን ታደሰ ቤቢ ቪዲዮ የብዙዎችን ቀልብ የሳበና ብዙዎችን ያሳዘነ እንደሆነ ተመልክተናል። ይህም የሆነበት ምክንያት አለመግባባቱ የተገለጸው በልጆቻቸው ፊት መሆኑ ብቻ ሳይሆን ያልተጠበቀ የቃላት ልውውጥ በመደረጉ ነው። ይህንንም ተከትሎ እጅግ ቁጥራቸው በዛ ያሉ ሰዎች ሐሳብና አስተያየታቸውን ሲሰጡ ተመልክተናል። ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። የሰጡኝ ምክር ይሄው ነው። በእግዚአብሔር ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እኛም ተኖሮ ቁጥሽናቸው ይሄው ስማት ስለቤቱ እናንተ አያገባችሁ። ይሄው 97 ነበር እንዴ? አንተ 97 ነበር? አዎ አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። የምን ተጽዕኖ? ቤቱን አሸጥ። ለምን ቤቱን ላሸጥከው? ድረስ እናት እያሰደብካቸው መናገር እንችላለን። ሄደን እንችላለን።
ቤት ሸጠ ምናምን ስሟን አጠፋ። ከዚህ በኋላ ነበር ድምፃዊ ዳግማዊ ፀሐዬ አለመግባባቱን የሚያሳይ አጭር ቪዲዮ የተለቀቀው። ከሷ እውቅና ውጭ የተለቀቀ እንደሆነ ከጠበቃዋ ጋር በመሆን ማስጠንቀቂያ አዘል ያለው በቪዲዮ በመውጣት አስተላልፋለች። ዛሬ የሚገኘው ከጠበቃዬ ጋር ጠበቃ ሰላስባ እንዲቆያችሁን። እንግዲህ እንደሚታወቀው ዳግማዊት የነበራትን ትዳር በተመለከተ የፍርድ ቤት ጉዳዮች አሉባት። ያንን አስመልክቶ ጠበቃዋ እንድሆን በጣም ውክልና ወስጃለሁ። ዛሬ ትናንትና ማታ የተለቀቀ ከኔ እውቅናና ፍቃድ ውጭ የወጣ ባለፈው ዓመት ጀምሮ ምንም አይነት ኢንተርቪው አልሰጠም። ከዚህ በፊት የነበረውን ከዛሬ 5 ዓመት እና በፊት የነበሩ ኢንተርቪዎች እየመጡ አሁን እንደተሰጡ ተደርጎ ይወጣል እንጂ በእኔ በኩል ምንም አይነት የተሰጠ መልስም ሆነ የሰጠሁት ኢንተርቪው የለም። ልጆቼንም ደግሞ ይዤ መውጣት ፍላጎት ፈቃደኛም አይደለም ነው። እናመሰግናለን።